ሃይ ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ይህ ጀግኒት ቲዩብ ነው። እንደተለመደው ዛሬ ደግሞ በሌላ በአዲስ ቪዲዮ መጥቻለሁኝ። የዛሬው ቪዲዮአችን ሶሻል ሚዲያን ተጠቅመው ከተዋወቋቸው ሰዎች ጋራ ለመጀመሪያ ቀን በተገናኙበት ቀን ማለት ነው ስለተገደሉ ሁለት ወጣት ሴቶች እናያለን። አብራችን ቆዩ። የወንጀል ታሪካችን የሚያጠነጥነው ሶሻል ሚዲያን ተጠቅመው ሲያወሩ ቆይተው ነገር ግን በአካል ሲገናኙ ወንጀል ለፈጸሙ ወይ ደግሞ ለተፈጸመባቸው ሰዎች ላይ የሚያጠነጥን ታሪክ ነው ይሄ ታሪካችን። እና ቪዲዮ ሁለት ታሪኮችን ነው የያዘው። ሁለቱም ታሪኮች ተመሳሳይ ነው። ወንጀል የተፈጸመበት መንገድም ተመሳሳይ ነው። ነገር ግን የተለያየ ቦታ ላይ ነው የተፈጸመው። አንደኛው ኔዘርላንድ ሲሆን ሌላኛው ደግሞ እዚሁ ኢትዮጵያ ከሀገራችን የተፈጸመ ወንጀል ነውና እነዚህ ወንጀሎች ይዘታቸውም የመጨረሻ አያያዛቸውም ወንጀለኞቹ ተመሳሳይ ናቸው። የመጀመሪያ ባለ ታሪካችን ህይወቷ ሲያልፍ የ21 ዓመት ወጣት ነበረች። ግሬስ ሚላን ትባላለች። እቺ ወጣት ዩኒቨርሲቲ ውስጥ ገብታ ዲግሪዋን የያዘች እና የአድቨርታይዚንግ ኤንድ ማርኬቲንግ ባለሙያ የነበረች ናተኝ። እናም እቺ ባለ ታሪካችን ከሌላ ሰው ጋር ማለትም ከኬምሰን ጋራ በሶሻል ሚዲያ ትተዋወቃለች ማለት ነው። ሶሻል ሚዲያው ላይ ምንድን ነው ይሄ ቲንደር የሚባል ሶሻል ሚዲያ አለ፣ የዴቲንግ መገናኛ ማለት ነው። በዚህን እየተዋወቁ እያወሩ ያለ ከትንሽ ጊዜ በኋላ ካወሩ ማለት ነው። ይህ ሶሻል ሚዲያ ምንድን ነው ሰዎችን ተቀራርበው ዴት እንዲያደርጉ ከዛም በተረፈ ደግሞ ወደ ትዳር መሄድ ምናምን አይነት ከሆነ ግንኙነት የሚፈጥሩበት አይነት ሶሻል ሚዲያ ነው። እና ይህንን ካወሩ በኋላ የሆነ ያክል ጊዜ ከቆዩ በኋላ በአካል መገናኘት ይፈልጋሉ ማለት ነው። በአካል ከተገናኙ በኋላ ቦታቸው የተለያየ ቦታ ነው የሚኖሩትኝ። ከዛም ወደ እሱ ወዳለበት ነው እሷ ሄደችው ማለትም ወደ ኔዘርላንድ ማለት ነው። ከዛ ከሄደች በኋላ ምንድነው የሆነው? ልጁ ተቀብሏታል በትክክል። የዛን ምሽትም አብረው ታይተዋልኝ። አንዳንድ ቪዲዮዎች ላይ እንደምታያቸው አብረው ታይተዋልኝ እነሱ ማለት ነው። ነገር ግን እነዚህ ቪዲዮዎች ከሱ ጋር ለነበሩት ለመጨረሻ ጊዜ የታዩት ቪዲዮዎች ናቸው እና እሷም አልተገኘችም ማለት ነው። ከዚህ ጊዜ በኋላ የሆቴሉ ካሜራዎች ነበሩ ይሄን እያሳያሉ። ነገር ግን በሚቀጥለው ቀን የግሬስ ልደቷ ነበር ማለት ነው። ቤተሰቦቿ፣ ጓደኞቿ፣ ሁሉም ቤተሰብ ጓደኛ ለግሬስ መልእክት ይልክላታል እንኳን ተወለድሽ የሚል ማለት ነው። እና ነገር ግን ግሬስ እየመለሰች አልነበረም። አሁንም ቤተሰቦቿ ድጋሚ ይደውሉላታል፣ አታነሳም፣ ከነጭራሹ ስልክም አትመልስም ማለት ነው። ይሄ ነገር ቤተሰቦቿን ግራ ያጋባቸዋልኝ። እሷ ለብቻዋ ነው የምትኖረው፣ ብቻዋን ግን በልደቷ ቀን እነዚህ መልእክቶች አለመመለስ ለእነሱ ግር ብሏቸዋል። እና ምን ያደርጋሉ? አባቷ ሚዲያ ላይ ይወጣና ልጃቸውን እንዳይፈልጋት ያደርጋል ማለት ነው። ምክንያቱም በዚህ መሀል 3 ቀን እያለፈ ነበረ። 3 ቀን ሙሉ ግሬስ አልመለሰችም፣ ስልክም ልትታይም አልቻለችም። ያለችበት አካባቢም ቤቷም ጠፋች ማለት ነው። ማንም ሰው ላያት አልቻለም። በዛ ምክንያት አባቷ የእርዳታ ጥሪ ያቀርባልኝ ያያት ሰው ካለ ልጅን እንዲያገናኝም ብሎ ማለት ነው። ይሄ ከሆነ በኋላ አንዳንድ ቦታዎች ትፈልጋለች እሷ። ከዛም በምን ይገኛለኝ? ካሜራ ላይ ከኤርፖርት እንደወረደች ያሳያል፣ ኔዘርላንድ ላይ ማለት ነው። ይህ ኤርፖርት ላይ የታየውን ካሜራ ከሱ ጋር ስትገናኝ ሲሄዱ ሆቴል ምናምን የነበረውን ነገር በሙሉ ያሳያል ማለት ነው። ከዛም እሱ ተጠርጣሪ ሆኖ ይጠረጠርና ይያዛል ማለት ነው። ምንድነው ይሄ ልጅ ያደረገው? እች ልጅ በልደቷ ቀን ነው የሞተችው። ዲሴምበር 2 ነበር የተወለደችው፣ የሞተችውም ዲሴምበር 2 ቀን ላይ ነው። እና በልደቷ ቀን ነው የሞተችው። ምንድነው ያደረገው? እሷ ማታ ገባች፣ ከዛ ከክፍሉ አልወጣችም፣ በዛው ነው የቀራቸው ማለት ነው። እና ይሄ ልጅ ምንድነው ሲያደርግ የነበረው? ማለትም ኬምሰን እሷ ካለፈች በኋላ የነበረውን ብቻውን ይሰራ ነበር እና ፖሊሶች ያን ቪዲዮዎችን ነው ሲያዩ የነበረ። እሱ ቀጥታ ሄዶ አልያዙትም፣ ቪዲዮዎችን ሲያዩ ነበረ። ምንድነው ሲያደርግ የነበረ ይሄ ልጅ? ከእሷ ጋር ከታየ በኋላ ነገሮች ምንድነው ሲሰሩ ነበር ሲባል ከሊፍት መጨረሻ ላይ ሲወጡ ከእሱ ጋር ወደ ሩም ሲሄዱ ይታያል። ከዛ በኋላ ግን እሱ ብቻውን ነው የሚንቀሳቀስ። እሱ ደግሞ ሲንቀሳቀስ ምንድነው እያደረገ የነበረው? እንትኖችን ይሰራ ነበረ፣ ሻንጣዎችን ይገዛል። አንድ ሻንጣ ምናምን ገዝቶ ይዞ ይመጣልኝ ወደ ሩሙ ማለት ነው። እንዲሁም በተጨማሪ ደግሞ እዛው እንደገና ወርዶ የሱቆች ጋር ሄድና ማጽጃዎችን ምናምኖችን ይዞ ይመጣል ማለት ነው። ወደ ሆቴል ብዙ ማጽጃዎችን ነው ይዞ የሚመጣው። ኢቨን እስከ ማሽን የሚደርስ ማጽጃ ነው ይዞ የመጣውና ቪዲዮቹ ሲታዩ ቀኑን በሙሉ 2 ቀን 3 ቀን እንደዚህ ነበር እያደረገ የነበረው ማለት ነው።
ከዛ በኋላም ሻንጣውን ካመጣው በኋላ እንደገና ድጋሚ ይሄን 2 ሻንጣ ምናምን አድርጎ ጭኖ ወርታች ይወስደዋል ማለት ነው። ወርታች ከወሰደው በኋላ ይሄ ልጅ ከዛ ቦታ የሚያውቀው ሰው የለም እና ምንድነው ያደረገው? ታክሲ ምናምን መጠቀም አልፈለገም። ታክሲ ተከራየ። ታክሲ ከተከራየ በኋላ እነዛን ሻንጣዎችን የሰበሰባቸው ሻንጣዎችን ምኖችን በተከራየው ታክሲ ይዞ ሂዶ የሆነ ቦታ ይጥላል ማለት ነው። ይሄ ምንድነው ተብሎ የሚታሰበው? ሬስን ነው በዛ ሻንጣ ተሸክሞ ወስዶ ይጣላት ማለት ነው። ከዛ በኋላ ይህን ካደረገ መኪናዋን ደግሞ ልክ እንዲህ ቪዲዮዎች ሲከታተሉ መኪናዋን ተከራያትን መኪና እራሱ ወስዶ ያጥባታል ማለት ነው። በደንብ አድርጎ ነው ያጠባት። ያን ካጠበ በኋላ መኪናውን ይመልሳል ማለት ነው። ይሄ ነው የተፈጠረው ነገር። ከዛ ፖሊሶች ምንም ነገር ማስረጃ ማግኘት ስላልቻሉ ኬፕሰንን ይጠሩታል ማለት ነው። ምንም እንዳልተፈጠረ ምንም እንደማያውቅ ነበር የሆነ። ከዛ በኋላ ነገሮች በጣም የተያዙ ስለሆነ በደንብ የተያዙ ስለሆነ ማስረጃዎቹ ምንድን የሆነው መጨረሻ ላይ አንድ ቀን ምናምን ከቆየ በኋላ አመነ ማለት ነው። እና ማታ እንደሞተችበት ምናምን የተናገረው። ከዛ በኋላ ምንድነው በሻንጣ አድርጎ ወስዶ ጣላት ማለት ነው። የወሰደባት ላይ የጣለባትን ቦታ መጨረሻ ላይ አሳየ። ይህ ነገር ፖሊሶች የወሰደባቸው ሜለን የሞተችው በዲሴምበር 2 ቀን ነው የሞተችው። የተገኘው እሱ የተያዘው ደግሞ ዲሴምበር 9 ነው ማለት ነው። ወደ 7 ቀን 8 ቀን ብቻ ነው የፈጀባቸው እሱን ለመያዝ ማለት ነው። እንደውም እነሱ ከሰሙት በ3 ነው ያወቁት ወይም ፖሊሶች። ያ ሲሆን ደግሞ በጣም ይቀንሳል ማለት ነው ቀኑና። ይህን ካደረጉ በኋላ እሱም ወደ ፍርድ ቤት ቀርቧለኝ። ዳኞችም ከዚህ በፊት የነበሩ የሴት ልጅ ጾታዊ ትንኮሳ አድርጎ ያውቃልኝ 2 ክሶች ነበሩበትኝ። ይሄ ተጨመረበትኝ። ኬፕሰን እድሜ ልክ እስራት ነው የተፈረደበት ማለት ነው። ይህም የ26 ዓመት ልጅ ወጣት እድሜ ልኩን እስር ቤት ላይ ያሳልፋል ማለት ነው። ይህ ነው አንደኛው ታሪካችን። ልጅቱ የማታውቀውን ሰው በሶሻል ሚዲያ ብቻ አውቃው ከማምናበት ጥሩ ልጅ ይሆናል ብላ አስባ ነበር የመጣችው። ግን የማይታወቅ ይሄን ያክል የሰውን ባክግራውንድ የማያውቅ ሰው ለመጦ ማግኘቱ ይህንን ነው ጉዳቱ የሚያመለክተው። እና ይህ ልጅ የራሱ የሆነ የባክግራውንድ ችግር ነበረበትኝ፣ የቤተሰብ ችግር ነበረበትኝ። እናትና አባቱ በጣም በልጅነቱ ነው የተፋቱተኝ። ከዛም በኋላ ከሌላ ቤተሰቦቹ ጋር ለመኖር ሞክሯል፣ ከአያቱ ጋር ለመኖር ነው። የቤተሰብ ትክክለኝነት ቤተሰብ የሌለውና ጥሩ ያልሆነ ባክግራውንድ የነበረው ልጅ ነው። እና ይሄንን ስለማታውቅ እች ልጅ ገና ለገና በሶሻል ሚዲያ ታውቂዋለሁ ጥሩ ሰው ነው ብላ መጥታ ራሷን ልታጣ ችላለች ማለት ነው። አንደኛው ታሪካችን ይሄ ነው። ሌላኛው ታሪካችን ደግሞ በዚሁ እንቀጥላለን። አብራችሁን ቆዩ። ሌላኛው ባለ ታሪካችን እዚሁ ኢትዮጵያዊት ነች። ወይንሸት ንጉሴ ትባላለች። ወይንሸት ንጉሴ አንድ ሰው ትተዋወቃለች። በምንድን ነው የተዋወቀችው? ወይንሸት ደግሞ በኢሞ ነው የተዋወቀችው። ማለትም እዚህ በፊት ትንሽ ይተዋወቁ ነበር ከዚህ ሰው ግን ለ10 ዓመት ያክል አግኝታውም ምን ብለውም አታውቅምና እንዲሁ በአጋጣሚ ኢሞ ላይ ማውራት ይጀምራሉ። ኢሞ ላይ ካወራችሁ በኋላ ትንሽ ከቆዩ በኋላ ልመጣ ነው ኢትዮጵያ አዲስ አበባ እመጣለሁኝ እና ማገኛለሁ ትላለች። በዚህ የተነሳሽ እሺ በቃ እንገናኝላትና ወደ አዲስ አበባ ትመጣለች ማለት ነው። አዲስ አበባ ከመጣች በኋላ ግን የጠበቃት ነገር ጥሩ አልነበረም። በጣም የሚያሳዝን ታሪክ ነው የተፈጸመው። ይሄ ልጅ ከኤርፖርት ይቀበላታል ማለት ነው። ከኤርፖርት ከተቀበላት በኋላ እራት ከበሉ በኋላ ወደ ቤታቸው ይሄዳሉ ማለት ነው። ከቤት ከሄዱ በኋላ ግን እንደዛችኛቱ ባለ ታሪካችን ወይንሸትም በሚቀጥለው ቀን አልተነሳችም ታለች ማለት ነው። የወይንሸት ጉዳይ ለየት የሚያደርገው ምንድን ነው? ቤተሰቦቿ ጭራሽ እንደመጣች አያውቁም ማለት ነው። ልጅም አላት፣ ትልቅ ልጅ ቤተሰቦችም አሏት እና ቤተሰቦቿ በፍጹም ነው የማያውቁት እንደመጣች ኢትዮጵያ ውስጥ እና በዛው ቀርታለች ማለት ነው። ወይንሸት ማለትም አልተነሳችም፣ የሚፈልጋትም ሰው የለም ማንም ስለማያውቅ መምጣቷን። ነገር ግን ምንድነው የሆነው? አከራዮች ከዛ ቤት ላይ ጥሩ ሽታ እየወጣል ነበር። ለ7 ቀን ለ8 ቀን ወይንሸት ተገላ እዛ ቤት ውስጥ ነበረች እና ጥሩ ሽታ እየወጣል ነበረ። እናም የአከራዮች ምን ያደርጋሉ? ደውለው ለፖሊስ ያመለክታሉ ማለት ነው። ፖሊስም ይመጣል። ፖሊስ መጥቶ ቤቱን ያሰሳል። ቤቱን ሲያስስ ምንም ማስረጃ የሌለው ምንም የማትታወቅ ሰው ምን ያገኛለኝ? እዛው ህይወቱ አልፎ ትገኛለች ማለት ነው። ይች ልጅ እዛው ከተገኘች በኋላ ፓስፖርቷም የለም
ይዛቸው የመጣቻቸው ማቴሪያሎች የሉም። ምንድነው ያገኘው? የኤርፖርት ቼኪን የሚደረግበትን ወረቀት ነው ያገኘው ማለት ነው። ያን ወረቀቷን ይዞ ኤርፖርት ሄዳል። ኤርፖርት ከሄደ በኋላ ስለ ወይንሸት ያለውን መረጃ ያገኛል ማለት ነው። ወይንሸት መቼ እንደመጣች ኤርፖርት ላይ ያሉ ካሜራዎች ይታያሉ። ከዛ በኋላም ያላት ዳታ ይታያል። ወይንሸት ጥር ላይ 2 እንደመጣች ወደ ኢትዮጵያ 2017 ማለት ነው እንደመጣች ይነገራል ማለት ነው። ከዛ ነው መረጃዎች ማግኘት የቻሉት ማለት ነው። ለቤተሰቦቿ ተደወለም። ወይንሸትም ያው እንግዲህ ምንም ማድረግ ስለማይቻል እግዚአብሔር ስላልፈቀደው ሬሳዋ ወደ ቤተሰቦቿ ሂዷል ማለት ነው። ነገር ግን በዚህ መሀል ፖሊሶች ወይም ደግሞ ተጠርጣሪው ብዙ ማራቀም ነበርና እዛው ውስጥ ስለነበረ ወይንሸት ከሞተች ከ15 ቀን በኋላ ወንጀሉን የፈጸመው ወይም ደግሞ ተጠርጣሪው ተይዟል ማለት ነው። ተጠርጣሪው ከተያዘ በኋላ ምንድነው ያለው? በቃ ገደልኳት፣ በመዶሻ ነው የገደልኳት ነው ያለው። በመዶሻ ከሞተችብኝ ስመታት ሞተችብኝ፣ ከዛም በኋላ እኔ ጠፍቻለሁ ብሏልኝና እቺ ልጅ የሞተችበት መንገድም ልክ አይደለም። ምክንያቱም እሷ ከውጭ ሀገር መጣ፣ ቤተሰቦቿን አሳልፋለሁ፣ ጥሩ ሰው አገኘው፣ ምናልባትም ትዳር ይሆነኛል፣ ቤተሰብ መሰረታለሁ ብላ ጓጉታ የመጣች ልጅ ነገር ግን አልተሳካላትም። መጨረሻዋ መጥፊያዋ ሆኗል ማለት ነው። በመጀመሪያዋ ቀን በመጣች ባገኘችው በመጀመሪያዋ ቀን ነፍሷን አጣለች ማለት ነው። ይሄ ልጅ የራሱን ህይወት አበላሽቶ የእሷን ህይወት አበላሽቶ የቤተሰቦቿን ህይወት አበላሽቶ ነው እንግዲህ ይህንን ታሪክ የተፈጸመው። የሰጠው ምክንያት ደግሞ ልክ ያልሆነ፣ ምክንያቱም ትንሽ ቢቆይ ወይም ደግሞ ቢያልፍ ቢባል የሚያልፍ ነገር ኬዝ ነበር። አብራው አልተኛም ስላለች ነው የገደላት። እና ይሄ ደግሞ አብራው የወደፊት የእሱ ሚስት እጮኛ ልትሆን የምትችለውን ሴት በአንድ ቀን በትንሽ ደቂቃ ውስጥ አለመረጋጋት ውስጥ ህይወቷን ሊያሳጣ ችሏል ማለት ነው። እንዲሁም የእሱም ህይወት ነው የሚያጣው። ከዚህ በኋላ እስር ቤት ነው ህይወቱን የሚያሳልፈው። እና የእሷ ቤተሰቦቿ፣ የምትጓጓለት ልጇ፣ እናቴ ብሎ የሚጠብቃት ናፍቆቱን ያልጨረሰ እናቱ እሱን ለማሳደግ ብላ ውጭ ሀገር ተንከራታ በአረብ ሀገር የምትሰራ አይነት ሴት ነችና የምታሳዝን አይነት ሴት ነች። ይሄን ታሪክ የተፈጸመባትኝ የዛሬ ታሪካችንን ይህን ይመስል ነበረ። በሶሻል ሚዲያ ተዋውቀው ማንነታቸውን በደንብ ሳያረጋግጡ ማንነታቸውን በደንብ ሳያውቁ ያገኟቸው ሰዎች በተገናኙ በመጀመሪያው ቀን ህይወታቸውን ሊያሳጧቸው ችሏል። እናም ይህን ያክል ሶሻል ሚዲያን ባንተማመንበት፣ ይህን ያክል ሶሻል ሚዲያ የሰውን ጸባይ እንደማያሳይ ብናውቅበት፣ ሁሉም ሰው ራሱን ሸፍኖ የምናይበት ፕላትፎርም ነው እንጂ ሁሉም ሰው የውስጡን ወይም ደግሞ የባክግራውንዱን ያለውን ጸባይ የማናውቅበት ስለሆነ እንደው የምናገኛቸውን የምናጣቸውን ሰዎች ብናውቅ ባይነኝ። ይህን ነው ይመስል ነበር ታሪካችን። ዛሬው ታሪካችን እንደተማራችሁበት አስባለሁኝ። አብራችሁ ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ እያደረጋችሁን ስለሆነ አመሰግናለሁ። መልካም ጊዜ